ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ ለየት ባለና ለሁላችንም በጣም ወሳኝ በሆነ ርዕስ ተመልሼ መጥቻለሁ። አብዛኞቻችን ዩቲዩብ፣ ቲክቶክ፣ ኢንስታግራም እንዲሁም በፌስቡክ ላይ ቪዲዮ መስራት ስንጀምር መጀመሪያ ላይ ብዙ የሚገርሙ ሐሳቦች ይኖሩናል። ነገር ግን ከጥቂት ሳምንታት ወይም ወራት በኋላ ዛሬ ደግሞ ምን ልስራ፣ ምን ፖስት ላድርግ የሚል ጥያቄ የሁላችን ራስ ምታት ይሆናል። ዛሬ ማወቅ ያለባችሁ አንድ ትልቅ ምስጢር ልንገራችሁ። አብዛኞቹ የኮንተንት ክሬተር አዳዲስ ሐሳቦች ስለሚያልቁባቸው አይደለም የሚቆሙ፣ ይልቁንም ትክክለኛ ሲስተም ስለሌላቸው ነው። ተጨማሪ ሐሳብ ሳይሆን የሚያስፈልጋችሁ ትክክለኛ የተዋቀረ የአሰራር ሲስተም ነው። በዚህ ቪዲዮ ይህንን የሐሳብ እጥረት ችግር እንዴት ለዘለቄታው መፍታት እንደምንችል የራሴን የቨርቹዋል አሲስታንት ቻናል ስትራቴጂ እንደምሳሌ እያነሳሁ በዝርዝር አሳያችኋለሁ። ቪዲዮውን ላይክ በማድረግ ጀምሮ እስከ መጨረሻው አብራችሁኝ ቆዩ። ወደ መፍትሄው ከመግባታችን በፊት እስኪ መጀመሪያ የችግሩን በደንብ እንረዳው። የሐሳብ እጥረት ከየት ይመጣል? ዋናው ችግራችን ራንደም ፖስቲንግ ወይም ያለቅድ በዘፈቀደ ፖስት የማድረግ ልምድ። ዛሬ ስለ ቴክኖሎጂ ካወራን ነገ ደግሞ ስለ ስፖርት፣ ከነገ ወዲያ ስለ ፖለቲካ እናወራለን። ይህ አካሄድ 3 ትላልቅ ችግሮችን ያመጣብናል። አንደኛ፣ የተወሰነ የትኩረት አቅጣጫ ወይም ኒሽ ስለማይኖረን ተከታታዮቻችን ይደናገራሉ። እንዲሁም የሶሻል ሚዲያ አልጎሪዝሙ ራሱ እንዲደናገር እናደርገዋለን። ለምሳሌ አንድ ሰው ቻናላችሁን ሰብስክራይብ ያደረገው ስለ ቴክኖሎጂ መረጃን ለማግኘት ሆኖ ሳለ በማግስቱ ሙሉ በሙሉ የተለየ ነገር ሲያይ ቻናላችሁ ላይ ያለው ፍላጎት ይቀንሳል። ሁለተኛው ችግር ደግሞ አእምሮአዊ ድካም ወይም በርናውት የምንለው ነው። በየቀኑ አዲስ እና የተለያየ ሐሳብ ከየት ላምጣ እያሉ መጨናነቅ አእምሮአችን ያደክመዋል፣ ሞቲቬሽናችንንም ሙሉ በሙሉ እንዲጠፋ ያደርገዋል። ስለዚህ አስታውሱ፣ በዘፈቀደ ፖስት ማድረግ ተከታታዮቻችሁን ከማደናገር ባለፈ ቻናላችሁ እንዳያድግ ትልቅ እንቅፋት ይፈጥራል። ታዲያ ከዚህ አዙሪት ውስጥ እንዴት እንውጣ የሚለውን መፍትሄውን ከዚህ በመቀጠል መፍትሄው የኮንተንት ምሰሶዎችን ኮንተንት ፒላርስ መጠቀም ነው። ይህ ማለት ምን ማለት ነው? ልክ አንድ ትልቅ ፎቅ ጠንካራ ሆኖ ለመቆም የራሱ የሆኑ መሰረታዊ ምሰሶዎች እንደሚያስፈልጉት ሁሉ የእናንተም ቻናል የራሱ የሆኑ ከ3 እስከ 5 የሚደርሱ ዋና ዋና ምሰሶዎች ሊኖሩት ይገባል። ከዚህ በኋላ ጠዋት ተነስታችሁ ዛሬ ምን ፖስት ላድርግ ብላችሁ ራሳችሁን ከማስጨነቅ ከየትኛው ምሰሶ ላይ አንዱን ልምረጥ ብላችሁ መጠየቅ ትጀምራላችሁ ማለት ነው። ይህ አካሄድ ስራችሁን እጅግ በጣም ቀላልና ግልጽ ያደርገዋል። እስኪ ነገሩ ይበልጥ ግልጽ እንዲሆን የኔን የቲክቶክ ቻናል እንደ ምሳሌ እንውሰድ። እኔ ቻናሌን በ4 ዋና ዋና ምሰሶዎች ከፍየዋለሁ። አንደኛ የቴክኖሎጂ ምክሮች ወይም ቴክ ቲፕስ ሲሆን ይህ የቻናሌን 50% እንዲይዝ አድርጌዋለሁ ማለት ነው። ምክንያቱም አብዛኛው የቻናሌ ቤተሰብ የሚፈልገው ይህንን መረጃ ነው። ሁለተኛ የቨርቹዋል አሲስታንት ስራዎች የሚይዝ ይሆናል። ይህ ደግሞ እስከ 25% ይሸፍናል። ኦንላይን መስራት ለሚፈልጉ እና ራሳቸውን ማሳደግ ለሚፈልጉ ማለት ነው። ይህ ደግሞ በአጠቃላይ ግን ከቴክኖሎጂ ጋር የተያዙ ነገሮችን ለማሳየት ነው፣ በዚህኛውም ዘርፍ ቢሆን ማለት ነው። ሶስተኛ ችግር ፈች ሐሳቦች ወይም ፕሮብለም ሶልቪንግ የምንለውን የሚይዝ ነው ማለት ነው። ይህ 15%ን ይይዘዋል። ሰዎች በዕለት ተዕለት የቴክኖሎጂ አጠቃቀማቸው የሚያጋጥሟቸውን ችግሮች የምፈታበት ምሰሶ ነው ማለት ነው። አራተኛው የሲቪል ኢንጂነሪንግ መረጃዎችን፣ ይህ ደግሞ ቀሪውን 10% ይይዛል። እነዚህ መረጃዎች ከቴክኖሎጂ ጋር በተያያዙ የሚለቀቁ ይሆናል ማለት ነው። አያችሁት? አሁን እነዚህን 100% በሚሞሉ ምሰሶች ላይ በመመስረት የቪዲዮ ሐሳቦችን ማፍለቅ በጣም ቀላል ነው። አሁን ምሰሶችን ለይተናል። ቀጣዩ ደግሞ ትልቁና ወሳኙ ስራ ሳምንታዊ ሲስተም ማዘጋጀት ነው። እናንተ የራሳችሁ ሳምንታዊ ሲስተም አላችሁ? የኔን ላካፍላችሁ እስኪ። ሰኞ ስለ ቴክኖሎጂ ቪዲዮ ለቃለሁ። ማክሰኞ ስለ ቨርቹዋል አሲስታንት መረጃ አጋራለሁ። ረቡዕ ደግሞ ወደ ቴክኖሎጂ መለሳለሁ። ሐሙስ ችግር ፈቺ የሆኑ ቪዲዮዎችን እሰራለሁ። ዓርብ አሁንም ወደ ቴክ ቲፕስ የምዞር ይሆናል ማለት ነው። ቅዳሜ እንዳስፈላጊነቱ የቨርቹዋል አሲስታንት ወይም የሲቪል ኢንጂነሪንግ ቪዲዮ አቀርባለሁ። እሁድ ደግሞ ከስራ ወጣ ያለ የግል መረጃዎችን ፖስት አደርጋለሁ ማለት ነው። ይህንን የመሰለ ሲስተም ስትዘረጉ ለእድገት የተፈጠረ የሆነ ቻናል ይኖራቸዋል ማለት ነው። ከዚህ በኋላ በስሜት ወይ በሞቲቬሽን ላይ አትመኩም። ሞቲቬሽን ዛሬ ኖሮ ነገ ሊጠፋ ይችላል። የዘረጋችሁ ሲስተም እና ምሰሶ ግን ሁልጊዜም ቆሞ ያሰራችኋል። ስለዚህ ለማጠቃለል ያህል ስኬታማ የኮንተንት ክሬተር ለመሆን ዋናው ሚስጥር በስሜት ላይ መነሳት ሳይሆን በሲስተም ላይ መደገፍ ነው።
ኮንተንት ፒላርስ መፍጠር እና ሳምንታዊ ፕሮግራሞችን ወይም ሳምንታዊ እቅዶችን ማውጣት ቻናላችን በፍጥነት እንዲያድግና እናንተም ሳትደክሙ ለረጅም ጊዜ እንድትሰሩ ይረዳችኋል ማለት ነው። አሁን ደግሞ ተራው የእናንተ ነው። እናንተስ የኮንተንት ምሰሶችን ትጠቀማላችሁ? የቻናላችሁ ትኩረት ወይም ኒሽስ ምንድነው? እስኪ ኮሜንት ላይ ጻፉልኝና ሐሳብ ለሐሳብ እንለዋወጥ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።